ሄዶ ሄዶ ያ የፈራሁት ቀን ደረሰ። የወንዶች ነገር ምንም ያህል ይዝለቁ፣ ምንም ያህል ይቆዩ፣ ያው መጨረሻቸው አንድ ነገር ነው፣ አንሶላ መጋፈፍ። እኔም ከሱ ጋር በነበረኝ ጥሩ የወዳጅነትና የጓደኝነት ጊዜ ጥሩ ግንኙነቶችን ፈጥሬ ነበር። ሳይርቅ ርቆ ሳይቀርብ ቀርቦ እስከዛሬ ካየኋቸው ወንዶችና ዙሪያ ላይ ከነበሩ ሰዎች ግን እጅግ በራቀና በተረጋጋ መልኩ ያ ቀን ደረሰ። አንድ ቀን በጣም ሌግጀሪና ውድ የሆነ ሆቴል ላይ ቀጠረኝ። እኔም ሄድኩኝ። እንደነገርኩሽ ቆንጆ ምሳ ከጋበዘኝ የባጡን የቆጡን ካወራን በኋላ ጥያቄውን ጠየቀኝ። ፍቅረኛ የሁኜ አብረሽኝ ተኚ አይነት ነገር። እንደዛ ሲለኝ ፈገግ አልኩኝና አይገርምህም ስጠብቀውና ስፈራ የነበረው ቀን ነው የደረሰው። እንዴት አለኝ። ያው ሄዳችሁ እናንተ ጋር ጓደኝነት ቅርርብ ምናምን አይሰራም። የመጨረሻ እንዳችሁ አልጋና ፍራሽ ነው። እኔ ደግሞ እዛ ጋር አይደለሁም አልኩት። ታዲያ ምኑ ጋር ነሽ? ምንድን ነው የምትፈልጊው አለኝ። አንድ ነገር ልንገርህ፣ ሁለተኛ ሚስቴ ሁኝ ብትለኝ፣ ሶስተኛ ሚስቴ ሁኝ ብትለኝ፣ አራተኛም ብትለኝ ከወደድኩ ካኖርከኝ ካከበርከኝ ችግር የለብኝም፣ ሁሉንም እቀበላለሁ። ሚስት ሳልሆነ በሐራም መንገድ ግን እንኳን አልጋህ ላይ እጅህንም አልጨብጠውም አልኩት። በጣም ነበር ሰርፕራይዝ የሆነው። እውነት ለመናገር እኔም እሱም አላስተዋልነውም እንጂ እጅ እንኳን ተጨባብጠን አናውቅም። ርቀታችንም ሁሌ እንደተጠበቀ ነው። እንዴት አለኝ። አዎ ይሄ የኔ አቋም ነው። ምናልባት ስስቅ፣ ስጫወት፣ ስቀርብ፣ ሳወራክ ለሁሉም ነገር ክፍት መስዬ ከነበረ እንደዛ አይደለሁም። ምንም የድሃ ልጅ ብሆንም ጨዋና አላህን የሚፈሩ ሰዎች ናቸው ያሳደጉኝ። አንድ ነገር ልንገር፣ ትዳርን ፈልገህ ከሆነ ከኔ በጣም ደስ ይለኛል። ማስተካከል ያለብን አስተካክል፣ ማድረግ ያለብን ነገር አድርግና ሚስትህ አድርገኝ። ከኔ ግን የምትፈልገው አብሮ መተኛትን ከሆነ ያንን አታስበው፣ መቼም ቢሆን አታገኘውም አልኩት። ዞሮ ዞሮ እኮ ፍቅረኝነት ወደ ጋብቻ ነው የሚሄደው። ሁለተኛ ሚስት ማግባቴ የማይቀር ነገር መሆኑን አስረግጠሽ ታውቂያለሽ። እስካሁን እየገመገምኩሽና በትክክል በህይወቴ ሁለተኛ አርጌ ባመጣት የምትገባ ሴት ናት ወይ ብዬ እያየውሽ ነበር። ያችንም ሴት ሆነሽ አግኝቼሻለሁ። ማጋባታችንማ የማይቀር ነገር ነው። ግን አሁን ማስተካከል ያሉብኝ ነገሮች አሉ። ጊዜው አይደለም። እስከዛ የኔ መሆንሽን ማረጋገጥና አብረሽኝ እንድትሆኝም እፈልጋለሁ አለኝ። ሳይህ ምንም የሚያንስህና የሚጎልህ ነገር ያለ አይመስለኝም። እንደነገርከኝ ከሆነ ማስተዳደር ትችላለህ። ወጣት ነህ። ስለዚህ አላማህ ሌላ ካልሆነ ወይ ደግሞ ዱርዬነትና ተራ ዝላይነት ካልሆነ በስተቀር ለትዳር የሚያግድህ ነገር ያለ አይመስለኝም። ትንሽ ጊዜ እፈልጋለሁ፣ ነገሮችን ማጤን እፈልጋለሁ ምትል ከሆነ ሚስት አለች። የዛን ያህል ምትጓጓና ለነገሮች አዲስ የሆንክ ሰው አይደለም። ስለዚህ ለምን ዝሙት ላይ ትወድቃለህ? እንደዚሁ እንዳለን እኮ መረጋጋት ትችላለህ አልኩት። እሺ ቆይ ልጠይቅሽ አለኝ። እስከ ዛሬ አንቺ እንደዚህ አይነት ነገሩን አርጌ አላቅም፣ እንደዚህ አይነት ህይወት ውስጥ ገብቼ አላቅም፣ ጨዋ ነኝ፣ ተነካክቼ አላቅም ነው ምትይኝ አለኝ። በእርግጠኝነት እንደዚህ አይነት ነገር ላይ ተነካክቼ አላቅም። እንደነገርኩክ ምንም ልሆን እችላለሁ፣ ምንም ላደርግ እችላለሁ። ፈጣሪዬን ግን በጣም ባስጠነቀቀኝና በሚጠላው ነገር ላይ የምሬን ነው ምልህ፣ አስተዳደጌ ይሁን ቤተሰቦቼ ይሁኑ አላቅም፣ በጣም ነው የምጠነቀቀው። የሴት ልጅ ልዕልናዋም ክብሯ ነው ብዬ አስባለሁ። ሴት ልጅ የትም እግሯን ከከፈተች የትም ከወደቀች መጨረሻዋም የማያምር ነው። በህይወቴ በጣም የማከብረውና የምወደው ነገር ቢኖር ራሴን ነው። ራሴን ስለምወድና ስለማከብር የሆነ ቀን ብቻዬን ቁጭ ብዬ ወደ ኋላ ሳስብ የሚቆረቆረኝና የሚቆጨኝን ነገር በፍጹም ማድረግ አልፈልግም። ያ በራስ መተማመኔን ያሳጣኛል፣ ለራሴ ያለኝን ክብር ያሳጣኛል። ከማንኛውም ሰው ጋር በትዳር አብሬ ስኖር ደግሞ በኮንፊደንስ አብሬው እንዳልኖርና አፌን ሞልቼ የኔ ነህ ያንተ ነኝ ብዬ እንዳልናገር ያግደኛል፣ መብቴን ያሳጣኛል ብዬ ስለማስብ በክብሬ አልደራደርም። ለራሴ ቃል የገባሁት ነገር ቢኖር ከትዳር ውጪ በፍጹም እግሬን አልከፍትም አልኩት። ታውቂያለሽ እኔ እስካሁን ዝም ብዬ ላሉባልታና ለጊዜ ማቃጠያ ከአንቺ ጋር አልቆየሁም። ለሁለተኛ ሚስትነት ፈቃደኛ እስኮንሽ ጊዜ ድረስ አንቺን ማግባቴ አይቀርም። ስለዚህ በእኔና በአንቺ መሀል ያለውን ጉዳይ ማቆየታችን ምንድን ነው ሪዝኑ? አታምኝኝም? አትተማመኝብኝም አለኝ። ቆይ አንድ ጥያቄ ልጠይቅህ፣ እንዳታገባ የሚያደርግህን ትክክለኛ አሳማኝ ምክንያት ንገረኝ በአሁን ሰዓት አልኩት። ሚስቴ አለኝ። እሷን ማሳመን ይኖርብኛል። እሷ ደግሞ ለማመን እንደምታውቂው በአንድ የምትቀበለው ነገር አይደለም፣ ጊዜ ይፈጅባታል። ትዳር ውስጥ እንደገባው ከተሰማ ቤቴ ህይወቴ ይበጠበጣል። ያን ደግሞ አልፈልገውም። ህይወቴ በማይበጠበጥ መንገድ ነው ማድረግ የምፈልገው አለኝ። ስቄ የሰው ልጅ ግን በጣም ይገርማል አልኩት። የወንድ ልጅ ባህሪውን፣ ማንነቱን፣ አፈጣጠሩን አውቆ እኔን እንዳታምፀኝ፣ አይምሮህን አካልህንም እንዳታቆሽሽ፣ ትውልድም እንዳታባክን ብሎ ከ1 2 3
4 ድረስ የፈቀደለትን ፈጣሪውን በዚህ ደረጃ የተንከባከበውን አምላኩን ክዶ ለሰው ሲል ለንብረት ሲል ፈጣሪውን ያሳዝናል፣ አምላኩን ያምጻል። ይሄ እውነት ወንድነት፣ እውነት አማኝነት፣ እውነት መሪነት ይመስልሃል አልኩት። ከዛ በኋላ መልስ ሊሰጠኝ አልቻለም። 2 ሰውነቴ ይብረከረክ ነበር። በቃ ዝም አለ። በምንም መንገድ እኔም ማሳመን እንደማይችል ተረዳ። ምን ከፍለውን ከፋፍለን ተነስተን ወጣን። ያው የተለመደ ወንድ ልጅ በኩርፊያና በዝምታው ነው የሚቀጣሽ። እሱም ተናኩኝ በሚል ስሜት እኔም ተደፈርኩኝ በሚልልህ ተዘጋግተን ጸጥ ብለን ቤት ያደረሰኝ። አውቀዋለሁ ወንዶች የሚያደርጉት ያንን ነው። በሀብቱ ይህን ነገር እምቢ በማለቴ ያጣሁትንና ያለፈኝን ያመለጠኝን ነገር እንዳስብና እሱን ማጣት ከሱ መራቅ እሱን እምቢ ማለት እንድፈራ እንዲያደርገኝ ይዘጋኛል፣ ያኮርፈኛል። ራሴ ገፍቼ እንዲሄድ መቅጣት በሚችለው ደረጃ ይቀጣል። ይሄ የተለመደ የወንዶች ባህሪ ነው። ለምጄዋለሁ። የሚገርምሽ ብዙ ሰዎችን ባቅም ብዙ ሰዎች ቢለምኑኝ ብዙ ሰዎች እግሬ ስር የነበሩ ቢሆንም የዚህን ያህል ግን እንደሱ ታግሶ ንጹህ ሆኖ አብሮኝ የቆየ ሰው አልነበረም። ወንዶቹ በ2 እና በ3 ቀኖች ውስጥ ባህሪያቸውም ምንነታቸውም ሁሉም ወደ ስሜት ተለውጦ ቀጥታ የሚያስቡት አንድና አንድ ነገር ነበር፣ ያው የተለመደው ያልጋ ላይ ጉድ ጉድ። እሱ ግን በጣም ረጋ ብሏል፣ በጣም ታግሷል። በጣም በጥሩ ሁኔታ ረዥም ጊዜያቶችን አብረን አሳልፈናል። ልቤ በእኔ ቁጥጥር ስር ናት፣ ውስጤ በእኔ ቁጥጥር ስር ነው። ልቤን እኔ ስፈቅድለት ነው የሚያፈቅረው። እኔ ሂድ ስለሆነው የትም ቦታ የሚሄደው ብዬ አስብ ነበር። በህይወት ከተሳሳትኩት ትልቁ ስህተት ያ ነው። ልብ የእኔ ፍቃድ አይደለም። ልብ የራሱ ፍቃድ አለው። ፍቅር የራሱ መንገድ፣ የራሱ መግቢያ፣ የራሱ መርቻ መንገድ አለው። 2 ይሰማኛል ብዬ የማላስበውን ያህል ብቸኝነት፣ ናፍቆት መተው ተሰማኝ። ሳላቀው ረዥም ጊዜ በመቆየትና ከሱ ጋር ብዙ ነገሮችን በማሳለፍ ልቤ ገብቶ ነበር። የልቤ ቁልፍ እኔ ጋር ሳይሆን ራሱ ልቤ ጋር እንደነበር ያኔ ነው የተሰማኝ። በቃ ዘጋኝ። ብዙ ነገር አስለምዶኛል፣ ብዙ ነገሮች አሳይቶኛል፣ በብዙ ነገሮች አማሎኛል። ያውቃል፣ ማንነቴን ያውቃል፣ ድህነቴን ያውቃል፣ ምኞቴን ያውቃል፣ ጉጉቴን ያውቃል። እነዛን ሁሉ ነገሮች ተጠቅሞ እሱን ማጣት ለኔ ከባድ እንደሚሆንብኝ ገምቷል። ለዛም ጭልጥ ብሎ ጠፍቶ ያሳየኝን ነገር የሰጠኝን ነገር ሁሉ ነፍጎ ራሴ ገፍቼ የሆነው ይሁን የመምጣው ይምጣ እዚህ ጭምልቅና ውስጥ ለዋኝበት ብዬ እንደሚሄድ እርግጠኛ ነበር። 2 አልዋሽሽም፣ በነዛ በዘጋኝ ቀኖች ውስጥ በተወኝ ቀኖች ውስጥ ይሰማኛል ብዬ የማላስበው ስሜት ተሰማኝ። ይሰማኛል ብዬ የማላስበው ናፍቆት ተሰማኝ። እኔ በራስ መተማመኔ ጥግ ድረስ ነበር። ያ በራስ መተማመን ግን ለሁሉም ነገር ይሰራል ማለት አይደለም። አንዳንድ ስሜቶች ካንቺ ፍላጎቶችና ካንቺ ቁጥጥር ውጪ ናቸው። ፍቅር እኔ ነኝ፣ እኔ ስፈቅድለት ነው ልቤ ማንንም ሊያፈቅር የሚችለው ብያምን ነበር። ያም ውሸት ነበር። በመኖርና በመፈተን ውስጥ ትክክል እንዳልሆነ ከራሴ ተማርኩ። 2 ለማንም እንዲሆኝ አላቅ፣ ለማንም አልቅሼ አላቅ፣ ለማንም የዚህን ያህል 10 ስልኬን አንስቼ ልደውል ላናግረው ቅርታ ልበለው ልሂድ ይምጣ ምን ላርግ እንዴት ላርግ ብዬ በእምነቴና እስከዛሬ በኖርኩበት አቋሜ ላይ ተደራድሬ አላቅ። እሱ ግን አደራደረኝ። አዎ